ልክ አካላችንን የሚያበላሹ በሽታዎች እንዳሉ ፈርተን እንደምንጠነቀቃቸው ሰበብ እንዳይሆኑብን ለካንሰር ወይም ለሌላ መጥፎ በሽታ ልክ እንደዛውም ለቀልብም በሽታ አለው ምናልባት ከኛ ውስጥ አንዱ ራሱን ያየ ይሆናል ቁርአን ይቀራል ቀን ይጾማል ሌሊት ይቆማል ተራዊ ይሰግዳል አይኑ ታለቅሳለች ግን ከዛም ጋር አሁንም ከአላህ ጋር ልቡ እንዳልቆመ ያገኛል ለዚህ ኢብኑ አልቀይም ድምክር ይሰጠናል ለነዚህ በሽታዎች ምናልባት እንደዋዛ አይተን ያከናወናት ልባችንን ለበሽታ ዳርጋ የቁርአንና የጾምን ጥፍጥና አጥፍታብናለች አንደኛ መቀላቀል የታሰበበት ካልሆነ ትቀላቀላለህ ከአላህ ጋር ማቀርቡ ሰዎች ጋር እነዚያ ምንቀላቀላቸው ሰዎች ወይ እንደስትንፋስ ወይ እንደመድኃኒት ወይ እንደመርዝ ናቸው እነዚህ እንደስትንፋሶቹ የኸይርና የመልካም ሰዎች ናቸው ዘውትር አንተን ያስታውሱሃል ይተባበሩሻል ያስታውሱሻል እነዚያ ደግሞ እንደመድኃኒቶቹ አዋቂዎች ናቸው የአካዳሚ ዕውቀትም ሊሆን ይችላል የጤና ባለሙያ ወይም መካኒኮች ለተወሰነ ጊዜ ብቻ ሄደን እንፈልጋቸው እነዚያ ደግሞ እንደመርዞቹ ምናልባት ከይቅርታ ጋር ከዘመዶቻችን ሊሆኑ ይችላሉ ወይ ከጎረቤቶቻችን ሊሆኑ ይችላሉ እንደባለቃቸዋለን ከነርሱ ጋር በተቀመጠን ጊዜ ልባችንን ከአላህ ውጪ በሆነ ነገር ያንጠለጥሉታል ለአላህ ብላ ከምትሰራው ስራ ያዳክሟታል የዱንያ ውጥረት ውስጥ ከተዋት ምናልባት ለሐሜትና ለስድድብ ዳርጋዋት የሰላትና የቁርአን ጥፍጥና አጥፍተውባታል ተጠንቀቁ ከነዚህ አጥፊዎች ጋር ከመቀላቀል ሁለተኛው በሽታ አምጪ ምኞት ነው ኢብኑ አልቀይም እንዲህ ይላል ምኞት ሁለት አደገኛ ነገሮች አሉት ወይ ምኞት ከመሰረቱ ርካሽ ምኞት ይሆናል አንዳንድ ሰው ሀብታም መሆንን ሲመኝ ታያለ አንድም ቀን ዳኢም መሆንን ፈጽሞ አይመኝም ቆንጆ ሆኖ መገኘትን ይመኛል ነገር ግን አንድም ቀን የተበላሸን ነገር ማስተካከል አይመኝም ይህ ርካሽ ምኞት ቀልብን ታሰማማለች እንዴት ምክንያቱም ሩጫው ሁሉ እንዴት ይህንን ሊያሳካ ይችላል ይሆናል ያ ቆንጆ መሆን የሚፈልገው ጊዜያቶችን ሁሉ በማጌጥ በመዋብና ሱቅ በመውጣትና የሱ አይነት ጓደኞችም ይኖሩታል በቃ ቀልቡ ይታመማል እንደዚሁም ወይ ደግሞ ከፍተኛ የሆነ ጥሩ ምኞት ይኖረዋል ይህ ጥሩ ነው ግን ያለ ስራ ይሄ ደግሞ ምንም አይጠቅምም ምናልባት አንድ ሰው ሸሂድ ሆኖ መሞትን ይፈልጋል ጥሩ ነው ወይ ደግሞ ዓሊም ሆኖ መሞትን ይፈልጋል ጥሩ ነው ግን ምንም አይሰራበትም ይህ ልብን ከሚያሳምም ነገር ነው እንዴት እሱ አላህ ጋር ይደረሰ አድርጎ ያስባል ራሱን ግን ቦታው ላይ ነው ያለው በምኞት ብቻ ሶስተኛው ልባችን ከአላህ ጋር እንዳይደርስ ያዳከመው ነገር ከአላህ ውጪ ባለ ነገር ልብን ማንጠልጠል የሐራም ፍቅር ያ ሴቷን ያፈቀረ አሊያም ወንዱን ያፈቀረች ሴት እያደር ነገር ስራው ሁሉ እንዴት ፍቅረኛውን መድረስ እንዳለበት የሚያስብ አሊያም ያ የችግሮቹን መፍቻ ሁሉ በደሞዝ ያደረገ የችግሮቹን መፍቻ ሁሉ በስራ ቦታ ያደረገ የችግሩን መፍቻ ሁሉ በትዳር ያደረገ ልብህን በአላህ አንጠልጥል ደስታ አሸናፊነት ነጻነት ደስታሽ አሸናፊነትሽ ነጻነትሽ ከአላህ ጋር ብቻ ነው ከአላህ ውጭ በሌላ ነገር ልቡን ያንጠለጠለ በርግጥ ጠፋ ምክንያቱም የሚሰራውን ሁሉ ስራ ለአላህ ውጭ ነው ሰላቱ ለሌላ ነው ጾሙ ለሌላ ነው ምናልባት አፍቃሪው የሚሰግደው የፍቅረኛውን ውዴታ እንዲያገኝ ሊሆን ይችላል ይህ ደግሞ ሽርክ ነው በአላህ እንጠበቃለን ሌላው ቀልብን ከሚያበላሸውና ልንጠበቀው ከሚገባ ነገር ምግብ ነው ኢብኑ አልቀይም እንዲህ ይላል ምግብም ሁለት አደጋዎች አሉት ወይኛ ሐራም እንበላለን እንዴት ወደ አላህ እንደርሳለን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ስለዛ ልጅ ሲናገሩ ወደ ሰፈር ሲወጣ ወደ አላህ ሲለምን ያ ረብ ይላል ምግቡ ሐራም ነው يقول النبي صلى الله عليه وسلم أن يستجاب له እንዴት ነው የሚሰማው አላህ ጋር ያለቅሳል ይቆማል ግን ምግቡ ሐራም ነው فأين يصل القلب إلى الله የታለ አላህ ጋር ሊደርስ የሚችለው ሌላም ከምግብ አደጋ ውስጥ ምግብ ማብዛት ምግብ ብዙ የሚያበዛ ሰው ዱንያን ይወዳል በዱንያ ላይ ይወጠራል ስለዚህ ምናልባት ሊሆን ይችላል
በአደገኛ ሁኔታ ውስጥ እንኳን ሆኖ በጭንቅላቱ ምግብን ብቻ ሊያስብ ይችላል ይሄ ከዱንያ ሰዎች ነው ከአኺራ ሰዎች አይደለም ምክንያቱም ምግብ አፍቃሪ ነው والله እኛ ስንት ሰዎች እናቃለን ሌላ ልብን ከሚያሳምምና ምንም ከማንገምተው ነገር ለምንድነው ወደ አላህ ማንደርሰው ስንል እንቅልፍ ነው ኢብኑ አልቀይም እንዲህ ይላል እንቅልፍም ሁለት አደጋዎች አሉት ወይ በተከለከለ ወቅት ተኛለህ ልክ በመግሪብና በኢሻ መካከል እንደሚተኛው ይህ አላህ ላይ ለመድረስ አይወፈቅም ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ኸልፏቸዋል ሌላ ደግሞ ከእንቅልፍ አደጋ እንቅልፍን ማብዛት ታያለህ አንድ ባሪያ ተኝቶ ከኢባዳው ሲስተጓጉል ከዛ ያ ሼኽ ቁርአን እንቀራለን ኢባዳን ፈጽማለን ይህን እናደርጋለን ይህን እንፈጽማለን ግን ወደ አላህ መድረስ አልቻልንም ይላል የታለ ልብህ ፍራሽ ላይ ምን ያህል አሳለፈ ምን ያህል ተዘጋጀ አላህን ለመገናኘት እንቅልፍ አጥፊ ነው ከአላህ ጋር ለመድረስ ይከለክላል ወንድሞቼ ተጠንቀቁ ከነዚህ በሽታዎች والله እኛ ሁሌም ፈጽማለን ግን ልብ አንለውም ቀልባችን እየታመመ እንደሆነ እናውቅም አላህ ሁላችንም ልባችንን እንዲያበራልን እንጠይቃለን وصلى الله وسلم وبارك على نبينا محمد